የሆነ ችግርህን ለመረዳት ያክል አልፈልግም። ማንም ሰው ሰው ያስፈልጋል፣ የሚረዳ ሰው ያስፈልጋል። ግን ከዚህ በኋላ እኔ ዳግመኛ ሴት አልቀርብም። ገባህ አይደለ? አልፈልግም። እኔ ማንም ሰው ይረዳኝ አልፈልግም። በዚህ ሰዓት ማንም ሰው ጋር መሆን አልፈልግም። ሲቀጥል ደግሞ ሴት ልጅ ከዚህ በኋላ ሴት ጭራሽ ከዚህ በኋላ እንዴት ነው ማለት? በዚህ ሰዓት የምፈልገው ራሴ ማዳመጥ ነው የምፈልገው። ከማንም ጋር ማውራት አልፈልግም። በተለይ ደግሞ ከዚህ በኋላ ሴት ልጅ ከጎኔ እንድትሆን አልፈልግም። ወንድም እኔ የጎዳችሁ ሴት ልጅ ናት። ድጋሜ ደግሞ ሌላ ሴት አመጣ ከጎኔ ትሆን። አመሰግናለሁ ቤኪ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ የተፈጠረውን ነገር ያው እናንተም አይታችኋል። እኔም እንደዚህ አይነት ነገር ይፈጠራል ብዬ አልጠበቅኩም ነበር። ግን ሁሉም ነገር ደግሞ ያው እግዚአብሔር ባለው ነው የሚሆነውና ምንም ማድረግ አይቻልም። ያው እዚህ ጋር ዛሬ ምንድነው የመጣሁበት ምክንያት ያው ቤኪን ደውዬለታለሁና ወደጅቷ ጋር የተፈጠረውን ነገር ታውቃላችሁና ጥሩ ነገር ለሰራ ሰው እንዴት እንደዚህ ያደርጋል ብዬ ስላሰብኩኝ ለሷም ደውዬለታለሁ፣ እሱ ጋርም ደውዬለታለሁና እነሱ ደግሞ ይመጣሉ። እሱም ይቅርታ እንዲላት ስለፈለኩ ነው ዛሬ እዚህ ጋር የመጣሁትና ማለት ይሄን ነገር በቃ እኔም አላሰብኩትም እንደዚህ አይነት ነገር ይፈጠራል ብዬ። ግን አንዴ ነገሩ ተፈጥሯል፣ ምንም ማድረግ አይቻልም። ቢሆንም ደግሞ ያ ነገር ከተፈጠረ በኋላ እሱ በቃ በንዴት በብስጭት በእርግጥ ይሄ ነገር በእኔ ላይ ቢፈጠር ምን እንደማደርግ አላውቅም፣ ከባድ ነውና በዛን ታይም ተናዶ ልጅቷን በጣም እያስቀየማት ነው የነበረና ማለት ያገዘችውን ልጅ ነው ማለትም ያው ሂክማን ማለት ነው። ያው እሷን በጣም አስቀይሟታልና ምክንያቱም እሷ አገዘች እንጂ ምንም ያደረገችው ነገር የለም። በዛ ብስጭት በነበረበት ሰዓት እሷን በቃ ዞር በይ ምናምን እያለ እናንተ ማይታችሁታል የተፈጠረውን ነገርና ይሄ ነገር በቃ አንዴ ተፈጥሯል። ሰው ልጅቷ አገዘችው እንጂ እሷ ምንም ያደረገችው ነገር የለምና ዛሬ በቃ እሷን ይቅርታ እንዲጠይቃት ብዬ ስላሰብኩ ነው። ምክንያቱም ጥሩ ነገር ያደረገ ሰው ይቅርታ ይገባዋል ማለት ከይቅርታም በፊት ደግሞ ምስጋና ሲገባ በቃ እንደዚህ ብሎ ማስቀየሙ ለኔ በጣም ደብሮኛል። ምክንያቱም ጥሩ ነገር ላደረገ ሰው ምስጋና ነው የሚገባው እንጂ ማስቀየም አልነበረም። ቢሆንም ግን ደግሞ እኔም እረዳዋለሁ የተፈጠረው ነገር እጅግ በጣም ከባድ ነው። ምክንያቱም ከበፊቱም ጀምሮ እናንተም ታውቃላችሁ ከማዘሯ ጋርም የነበረውን ነገር በቃ ማዘርም መታ ነገሮችን ለማስተካከል የሞከረችበት በጣም ሰፊ የሆነ ነገር ነበርና አክስታችንም ነበረች። እሷም ነገሮችን ለማስተካከል ብዙ መንገድ ተጉዛለች። ከዛም በኋላም ደግሞ እናንተም የተፈጠረውን ነገር አይታችኋል። ይሄ ነገር ያው መሆን አልነበረበትም። እኔም በዚህ ልክ ነገሩ እንደዚህ ይፈጠራል ብዬ አላሰብኩ ነበር። እርግጥ እኔ ስለመሲ እንደዚህ ብዬ እዚህ ጋር ላብራራ አልመጣሁም። ዋናው ጉዳይ የመጣሁበት ሁለቶችን ለማገናኘት ነው፣ ማለት ይቅርታ እንዲላት ስለፈለኩ ነው። ግን በዚህ ያክል ደረጃ እኔ ተዋሻለሽ ብዬ ምንም አላሰብኩም ነበር። ግን ምንም ማድረግ አይቻልም። ምክንያቱም እኔም እሷን ነበር ስረዳት የነበረ። ምክንያቱም ወንድሜ ለምንድን ነው አንተ እንደዚህ የምታደርግ ምናምን እያልኩኝ እሱን ነበር በቃ ስቃወም የነበረ። እሱም በቃ ለምን አይሆንም በቃ እያለ የተከራከረ ነበረ። እኔ ደግሞ ከአንተ ውጭ ደግሞ ሌላ ነገር ሊሆን አይችልም ብዬ ከሱ ጋር ነበር ስጣላ የነበር ነገሮችን ለማስተካከል። ግን እንግዲህ መጨረሻ ላይ የተፈጠረውን ነገር እናንተም አይታችኋል። እኔም በቃ በጣም ነበር የደነገጥኩ። ምክንያቱም እኔ በዛ ልክ አልተረዳውም። በቃ ምን ሆነ አይሆን ብዬ ነበር ያሰብኩት። እንግዲህ ምንም ማድረግ አይቻልም። አንዴ ነገሩ ተፈጥሯል። ሰው ምንድነው ግን ያው ሌላ ሰው ያስቀየመበትን በዛን ታይ ያችን ሴትዮ ማለት ያችን ልጅ ይቅርታ ማለት አለበት ብዬ ስላሰብኩ ነው። እሷ ማለት ያው ያገዘችው ልጅ ሂክማ ማለት ነው። ለዛ ስላሰብኩኝ ነው ዛሬ እዚህ ጋር የመጣሁትና ያው እናንተ በዚህ ጉዳይ ምን ትላላችሁ? ማለት ጥሩ ነገር ላደረገ ሰው ምስጋና ነው የሚገባው። ያው ምንም ቢሆን ተናዷል። ግን ያው ዛሬ እንግዲህ ነግሬዋለሁኝ ይመጣል ብዬ አስባለሁ። እኔም እጠብቀዋለሁ። እሷንም ደውዬላታለሁ። እንግዲህ የተፈጠረውን ነገር በይቅርታ ማለፍ ነው። እንግዲህ ምንም ማድረግ አይቻልም። ማለት ይቅርታ ማለት ያልኳችሁ ሂክማን ነው። ስለመሲ አላቅም እንግዲህ እሷ ናት እንደዚህ ብላ ምላሽ መስጠት ያለባት። እኔ ከሷ ስለ እንደዚህ ነው ብዬ ዛሬ እዚህ ጋር መልስ መስጠት አልችልም። ምክንያቱም ባለ ጉዳዩ ነው እንደዚህ ነው ብሎ ነገሮችን አስተካከለ። ምንም አለም ቢሆን በቃ ነገሮችን በዚህ መንገድ ነው ብሎ ማስረዳት የሚችለው እና ለዛ ነው ዛሬ የመጣሁት። ያው ደውዬላታለሁ፣ እየመጣች ነው፣ እንጠብቃት።
ሰላም ሰላም ትንሽ መንገዱ ምናምን ስለተጨናነቀ ነበር። ኦኬ ነው። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ያው እንግዲህ ዛሬ የፈለኩበትን ምክንያት በስልክም ነገርሻለሁና ያው በዛን ታይም ያው ብራዘር ያስቀየመሽ ነገር አለና እሱን ደውዬለታለሁ። እሱ ቆጥቶ ስለፈለኩ ማለቴ ምንም አላስቀየመኝም እኮ ማለት በዛን ታይም ተናዶ ስሜታዊ ምናምን ስለነበረ ሁላችንም በሱ ቦታ ብንሆን የምናደርገው ነገር ነው። አዎ ልክ ነሽ። ግን ምናልባት እኔ ያን ያክል ተረድቻለሁ። ግን በዛን ታይም እንደዛ በማለቱ ያው አገዝሽው እንጂ አንቺ ምንም ስላላሽ፣ ምክንያቱም ጥሩ ነገር ላደረገ ሰው ጥሩ ነገር ማድረግ ሲገባው እንዴት እንደዚህ ይለታል ምናምን ብዬ ስላሰብኩኝ እና አንቺም ተቀይመሽዋል ብዬ ስላሰብኩ ነው። እኔ በጭራሽ አልተቀየምኩትም። ምክንያቱም በቃ በሱ ስሜት ብንሆን አንተም በሱ ቦታ ብትሆን የምታደርገው ነገር ነው። በጣም ተናዷል። ግን አሁን እንዴት ነው? ተረጋግቷል? ያ ብዙም አይደለም። አሁን ያን ያክል አልተረዳዳም ማለት እንትን አላለም። አሁን ላይ በጣም ተጎድቷል። ምንም ሊረጋጋ አልቻለም እና እንዲህ በቀላሉ እኮ አይጠገንም። በቃ ማረጋጋት አልቻልኩም። የተፈጠረው ነገር እጅግ በጣም ከባድ ነገር ነው። ያው ብቻ አንቺም ተቀይመሽ ይሆናል ብዬ ስላሰብኩ ነው እና ዛሬ ነው የዚህ የጠራሁሽና ብቻ ምን ማድረግ እንዳለብኝ አላውቅምና ከይቅርታውም በላይ ደግሞ ከጎኑ ነሽ። ያው ማለት ማድረግ ያለብሽ ነገር ነው። እንደ ሴትነት የሆነ አለ አይደለ? በቃ እሱን ማገዝ ያለብሽ ነገር ካለ እኔም ከጎኑ አለሁኝ እና አንቺም ከጎኔ ሆነሽ ከጎኑ ሆነን አብረን ያለውን ነገር በቃ በዚህ ሰዓት ከነገሩ እንዳልተፈጠረ አድርገን ለማስረዳት ብንሞክር ብዬ ስላሰብኩ ነው በዚህ አጋጣሚ የጠራሁሽና። ልክ ብለሃል። ግን ማለት እንጃ እሱን ስታዩ ፍቃደኛ አይመስልም። በጣም እንጃ አእምሮ በጣም ይጎዳል የተፈጠረው ነገር። ግን ደግሞ ብቻ እንጃ ለማስረዳት እንሞክር ብዬ ስላሰብኩ ነው ከጎኔ አብሮ የሚያግዘኝ ሰው ስለሚያስፈልገኝ እና በዚሁ አጋጣሚ አንቺንም ያው እንግዲህ ማለት መቼም የሰው ልጅ በብዙ ነገር ይተዋወቃልና እንግዲህ ያገኘሁሽ በዚህ አጋጣሚ ነው የተዋወቅነውና ወደ ጥሩ ይሄን ነገር ደግሞ መጥፎ ነገር ነው ወደ ጥሩ ነገር አድርገን ልጁን ብናረጋጋው ብዬ ስላሰብኩ ነውና ብቻ ከጎኔ ሆነሽ የተፈጠረውን ነገር ማስተካከል ብንችል ማየው ማስተካከል ላንችል እንችላለን፣ ግን ልጁን ማረጋጋት ብንችል ብዬ ስላሰብኩኝ ነው። እኔ በእኔ በኩል ችግር የለም ከተቀበለኝ። ማለት የተቸገረ ሰው መርዳት እኮ የሆነ ታውቃለህ የአእምሮ እርካታም አለው። ደግሞ ፈጣሪያችንም የተቸገሩን እርዱ። በቃ ሰው በሚያስፈልገው ሰዓት ከጎኑ ነው መሆን ያለብን። እኔ ዝግጁ ነኝ፣ ግን እሱ ፍቃደኛ የሚሆን ከሆነ አይ ማለት እሱ ፍቃደኝነቱ የሱ ፍቃደኝነት እኮ ምንም አያስፈልግም። አሁን ላይ ማለት እሱ እንደዚህ ነው ብለሽ ልታስረጂው ሊረዳሽ አይችልም። ገብቶሻል? የተፈጠረው ነገር በጣም ከባድ ነገር ስለሆነ እንደዚህ ነው ብለሽ ብትነግሪው ሊረዳሽ አይችልም። ግን ብቻ አንቺ ከኔ በቃ ማለት ፍቃደኛ ሆነሽ ከጎኔ ሆነሽ እሱንም ማለት ያለብን ነገር በቃ እንጃ። አሁን እኮ በቃ ቤት ራሱ አልወጣም እያለኝ ነው የነበረ። አሁን ማለት በጣም ስሜቱ ተጎድቷል እኮ እንደዛ ስለሆነ ብቻ ከባድ ነገር ነው የተፈጠረው ነገር በጣም ነው እንጂ የሚጎዳው። እሷ ግን እንዴት ነች አሁን? አይ ነው እሱ ለሷ አይታታቀም። አይ ማለት ይሄ ነገር በጣም ከባድ ነው ለኔም። ገብቶሻል? ያው የሱ ቢበልጥም ለኔም በጣም ከባድ ነገር ነው። ያኔ እንዳየዋት አሁን አላገኘሁም። ቤኪ ለታ ሰላም አለ ሰላም አለ ምን ነው ሰላም ሰላም ተከበኝ ረሳሽው እንዴ? መቼም አትረሽም። አይ አላበሰው ስለከና እንዴ? እሺ ማለት እሷ ጋር እንደውን ካልነገርከኝም ነበር ነገር ማለት እኔ እንደዚህ ነው ብዬ ከምነግርህ እዚህ ጋር ብንገናኝ ብዬ ስላሰብኩ ያው ማለት ክብሮ ምን መሰለህ እኔ መውጣት አልፈልግም ነበር ለባቤ ሳይቀበኝ እኔ ማንንም ሰው ማግኘትም አልፈልግም። ሲቀጥል ደግሞ እኔ ለምን እንደፈለግከም አልገባኝም። አይ ቤት ምን መሰራ አይለም አይ የጠራው በባለፈው በተፈጠረው ጉዳይ እሷንም እንደዛ ብለህ ስላስቀየምካት በቃ ማለት እንደዛ ይዛት ምን አገባሽ ምናምን አይነት ነገር ስላልክ ማንን ያስቀየም አታስታውስም? አይ ማለት ምንም በቃ ማለት እሷ ለመሲ ጠበቃ አይነት ነገር ስለሆነች ነው አይመለከትም። ጠበቃ አይነት ስለሆንኩ አይደለም እኮ እኔ አንተን ለማረጋጋት በዛ ላይ ማለት አንተን ለማረጋጋት ሁለታችንም አንተን ለማረጋጋት ስሜታዊ ሆነ የሆነ ነገር እንዳታደርግ በዛ ላይ እሷ እንደዛሁና አይ ቤኪ ምን መሰለህ እኔንም እኮ በጣም ብዙ ነገር ብለኛል። ያው ወንድም ስለሆንኩ ነው እንጂ ብዙ ነገር ነው ያልከኝ። ማለት በቃ ለኔ ማንንም አያስብ ምን አገባችሁ ምናምን እስከ ማለት ድረስ ነው ድረስ የተፈጠረው ነገር። አንተ ይሄን ነገር እኔ በተናገርኩት ነገር ይበልጥ አስበው ነው እንዴ? አሁን እኔ እኔ ያልወቅስም አንተን እኮ ነው ያልወቅስም ወንድሜ ነው። ገብቶሃል አይደል? እኔ እናንተ እኮ እንደዚህ ባረባ ነገር አይደለም በመጥፎ ነገር ቢሆንም
እንቀያየማለን እያልኩ ሳይሆን እሷን ማስቀየም የለብህም። በዛን ታይም ብዙ ነገር ነው ያደረገችና ብዙ ነገር አግዛለች። ስለዚህ በዛ ላይ በሰዓቱ እንደንቅጫለሁ ከቤት እየወጣሁ ነው ልሄድ ነው የምሄድበት ኑሮኝ ስወጣ ልክ በር ዝግት ሳረግ ወደቀች። በቃ እኔ እንጃ የሆነ በጣም ጭንቀት ላይ እንደሆነች ምናምን በጣም ውስጧ እንደተረበሽ በዛ ላይ የሆነ ምክንያት ይኖራታል መጠየቅ ነበረብክ። እንደዛ ስሜታዊ ምናምን ከመሆኑ በፊት መጠየቅ ምናምን ምትይ መጀመሪያ እኮ አይተሻል። እኔም ድንገት ነው የዞርኩት ማለት ያንቺን ድምጽ ከሰማሁ በኋላ ከዛ ማለት በቃ በጣም ነው የደነገርኩት። ሆስፒታል ላይ ግን ከሰማሁት በኋላ ስለሷ ደህንነት ሊያስጨንቀኝ አይገባም። የእውነት ስነግርሽ ማለት ነው እኔ በዚህ ጉዳይ ፕሮግራም እንድናወራ አልፈልግም። እኔ እንደዚህ ማለት እኛ እሷም አሁን በዚህ ጉዳይ በቃ ማለት እሺ ያኔ ድንገት በቃ ጠርተሽኝ ማለት ትቻት ሂጄ ቢሆን ኖሮ ነገ ለኔ ነበር የደው የሚሆነው ማለት ነው። ምክንያቱም ከኔ ጋርም ስለወጣሽ ማለት ነው። ስለዚህ አደረግሽ ነገር አመሰግናለሁ። ክብሮም ደግሞ አሰድባታል ካልከኝ ይቅርታ ጠይቄሻለሁ። ይቅርታ እንደዚህ ነው እንደ ይቅርታ የሚጠይቀው ክብሮም አይደለም። ታዲያ ይቅርታ እንዴት ልጠይቃትሽ? በቃ ዝም ብለህ ኖርማሊ በቃ ይቅርታ ምናምን ማለት እሷ እኮ ተረድታለሽ። ገብቶሃል አይደል? ማለት እኔ በዛን ሰዓት እንደዚህ ተረዳለሽ ብዬ አላሰብኩም ነበረ። በጣም እንደዚህ ገፈታትረን ምናምን ስለሄድክ ከሷም ተበሳጭታ ነበር የሚሆን ብዬ ስላሰብኩ ነው። ግን እሷ ተረድታለች። ግን ደግሞ አንተ ኖርማል ዝም ብለህ ኖርማል ነገር አታደርጉታል። እሺ ለተፈጠረው ነገር በጣም ምንም አይደል እንዴ ቤኪ በስርዓት ይቅርታ በላት እንጂ ክብሮም ምድር አይደለም። ምንድነው ችግር? እንዴ ይቅርታ አልኳት አይደል? ይቅርታ እሺ ይቅርታ ምን አይነት ቃላት አለው? ሁሉ በቃ ይቅርታ ምናምን ነው እንደሚባል ይቅርታ ምን አይነት ቃላት አለው? እኔ ሲጀመር ክብሮም ከዚህ በኋላ እኔ አይደለም እሺ እኔ ይቅርታ ጠይቂያታለሁ። ግን አሁን ምን መሰለህ አሁን ዋናው ነገር ይቅርታ ያው እንግዲህ ይቅርታም ብላታል። ይቅርታውን ተቀብላለች። ቀድሞውንም ቢሆን ተረድቻለሁ ምናምን እያለች ነበር። ግን በዚህም ታይም ደግሞ እሷ ጋር ማለት እሷም ከጎናችን አብራ ሆና ያለውን ነገር እሷም በቃ ምንም ነገር ቢሆን እሷ ማለት ታግዝ ምን ነው የምታግዘኝ? ከዚህ በኋላ ሲጀመር እኔና እሷ እንገናኝ እኮ ክብሮም ምን ማለት ምንም በቃ ድንገት ተገናኘን በቃ ላደረገችው መልካም ነገር በቃ ማለት ከሰው ልጅ አይደለም የምትጠብቀው እግዚአብሔር ነገር አለ እና ምን ከጎንህ ትሆን እያልከኝ እኮ ግዳጅ እኮ አይደለም ቤኪ በቃ የሚያስፈልግ ነገር ሲኖር በቃ ማንንም ሴት ሲጀመር በዚህ ሰዓት ማንንም ሰው ጋር መሆን አልፈልግም። ሲቀጥል ደግሞ ሴት ልጅ ከዚህ በኋላ ሴት ጭራሽ ከዚህ በኋላ እንዴት ነው ቤኪ ምን ያርክ ነው እንደዚህ አይባልም። አመሰግናለሁ። በቃ ሴት ልጅ ምናምን እኮ አይባልም። ሴት ልጅ ማለት እኮ ብዙ ነገር ነው አይደል? ብዙ ነገር ሊሆን ይችላል። ግን ከዚህ በኋላ እኔ ዳግመኛ ሴት አልቀርብም። ገባህ አይደለ? ስለዚህ ቅረብ እያልኩ አልፈልግም። በቃ አመሰግናለሁ። ቅረብ ምናምን አይደለም እኮ እኔ እናንተ ሌላ ነገር ምናምን ሳይሆን የሆነ ችግርህን ለመረዳት ያክል አልፈልግም። ማንም ሰው ሰው ያስፈልጋል፣ የሚረዳ ሰው ያስፈልጋል። ማንም ሰው ማንም ሰው እኔ የኔን ችግር ማንም ሰው አይረዳም። ገባሽ? እንዲረዱኝም አልፈልግም። በተለይ ሴቶች አልፈልግም። ገባሽ? አልፈልግም። እኔ ማንም ሰው ይረዳኝ አልፈልግም። ማንም ሰው አሁን በዚህ ሰዓት የምፈልገው ራሴ ማዳመጥ ነው የምፈልገው። ከማንም ጋር ማውራት አልፈልግም። በተለይ ደግሞ ከዚህ በኋላ ሴቶች ከጎኔ እንድትሆን አልፈልግም። አልፈልግም። እኔ አይደለም ምን ሆነ ነው አንተ በእኔ ቦታው ነው የማታስበው እኮ ይገባኛል። እና ለዛም እኮ ነው ስለተጨነቁ እዚህ ጋር ምን አይደለም ስለተጨነቁ ማለት በቃ ጊዜ እንስጠው። ሳስበው ስረዳው ጊዜ ያስፈልጋል። የኔ እናት ምንም ጊዜ አያስፈልግም። አንድ ነገር ልንገርሽ፣ ይኸውልሽ አንቺ ምናልባት የምታረጂው ለፈጣሪ ብለሽ ሊሆን ይችላል። ገባሽ አይደለ? አመሰግናለሁ። አንቺ እኔ እዚህ ጋር ጥሩ ነገር ምናምን ልታረጊልኝ ምንም ነገር አልፈልግም። ከዚህ በኋላ ድጋሚ ክብሮም አንተ በኔ ቦታ ሆነ አስበው። ገባሽ? ሴት ልጅ ወንድም ምን የጎዳችሁ ሴት ልጅ ናት። ድጋሚ ደግሞ ሌላ ሴት አመጣ ከጎንቱ ነው። አመሰግናለሁ። ቤኪ በቃ ምንም ማድረግ አልችልም ማለት እኔ በጣም እንደዚህ ነው። በቃ ሲናደድ የሚያደርገውን ነገር አያውቅም ማለት እኔ ደግሞ ከጎን ሆነሽ የሆነ ነገር በቃ የሚያስፈልገውን ነገር እንደዚህ ነው ብለሽ ማለት በብዙ ነገር በቃ በሳይኮ በጣም ስለተጎዳ ጊዜ ስለሚያስፈልገው ነው። ጊዜ ያስፈልገው ይችላል። ግን ምንድነው እኔ እንደዚህ ያልኩሽ ማለት አሁን ቤት አልወጣም ብሎኝ ደውዬለት በቃ በጣም እፈልጋለሁ ምናምን ብዬ ነው ያስመጣሁት እንጂ አሁን ቤት አልወጣም ብሎ ቤት ነው የሚውለው። በቃ ማለት ውጭ ራሱ መውጣት ይደብረዋል። እኔም እንደዛ ብዬ ነበር ያሰብኩኝ። ምንም ማድረግ አልችልም። ችግር የለም ደግሞ ቀስ ብለን ለማስረዳት ሞክራ። ችግር የለም አክብረኸኝ በአንተ በኩል ይቅርታ እንድደረግ ስላደረክኝ አንተን ከልብ አመሰግናለሁ። እውነት ነው የኔ ይቅርታ ማለት ያለው እንደዚህ እንትን ብሎብሽ እንትን ማለቱ ራሱ እኔ በጣም ይቅርታ በሱ ሆነ በጣም አመሰግናለሁ። እና ችግር የለም ነገር አላውቅም ብቻ እንግዲህ ምስጋናው በሌላ ጊዜ በደንብ ይሆናል ብዬ አስባለሁ። ከበቂ በላይ ነው ማለት ይኸው እንግዲህ በሻይ ቡና በምንም ቢሆን ማለት እኔ ቀድመሽ መረዳቱ ራሱ ለኔ ትልቅ ነገር ነው። ገብቶሻል ማለት እንዴ እዚህ ጋር የሆነ ነገር ትል ይሆን ምናምን እያልኩ ነበር የሰጋው።
በቃ ችግር የለውም። በሌላ ጊዜ ያለውን ነገር እናስረዳውና የሚያስፈልገውን ነገር ከጎንሽ አንቺ ያለውን ነገር ታግዣለሽ ስለማስብ ነው። እሺ